የሱዳን ፈጥኖ ደራሽ ወጋኝ ሲል ህወሓት ከሰሰ። ከሸረሪናው ውጊያ በኋላ ህወሓት ለሶስተኛ ጊዜ ዛሬ መግለጫ አውጥቷል። ህወሓት በዛሬው መግለጫው የሱዳን ፈጥኖ ደራሽ ወቅቶኛል ብሏል። በፌዴራል እና በታጣቂ ኃይሎች በኩል በምዕራብ ትግራይ አቅጣጫ የተከፈተው ድንገተኛ ጥቃት በሰራዊቱ ሙሉ በሙሉ መመከቱና የጠላት እቅድ ሳይሳካ መቅረቱንም ገልጿል። በተካሄደው ግጭት የቆሰሉ የጠላት ታጣቂዎች በአየርና በየብስ ወደ ተለያዩ የሀገሪቱ ክፍሎች እየተወሰዱ እንደሚገኙም ጠቁሟል። ለቀጣይ ውጊያ ራሱን ማዘጋጀቱንም ገልጿል። በወልቃይት ሁመራና ሸረሪና አካባቢዎች አዲስ ወታደራዊ ግጭት ከተከሰተ ወዲህ ነው ህወሓት በተከታታይ ቀን መግለጫ እያወጣ ያለው። ቅዳሜ ዕለት የተነሳው አርሚ 7 የህወሓት ታጣቂዎች በቦታው በሚገኙ የመከላከያ ሰራዊት ላይ ትንኮሳ የፈጸሙ ሲሆን የመንግስት የጸጥታ ኃይሎች በወሰዱት አጸፋዊ እርምጃ ታጣቂዎቹ መደምሰሳቸውና ላለፉት 6 ዓመታት ሲጠቀሙበት የነበረው ካምፕ በመከላከያ ቁጥጥር ስር መዋሉን ተነግሯል። በመሬት መንሸራተት አደጋ የ14 ሰዎች ሕይወት አለፈ። በአማራ ክልል ሰሜን ሸዋ ዞን ሞጃና ወደራ ወረዳ በሚገኘው ታላቋ የጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም ድንገት በተከሰተ ርዕደ መሬትና የመሬት መንሸራተት አደጋ የ14 ምዕመናን ሕይወት ማለፉን ሞጃና ወደራ ወረዳ አስተዳደር ምክር ቤት አስታወቀ። በተከሰተው በዚህ አሰቃቂ አደጋ የ14 ሰዎች ሕይወት ማለፉን እና በ5 ሰዎች ላይ ከፍተኛ አካላዊ ጉዳት እንዲሁም በ2 ሰዎች ላይ መለስተኛ ጉዳት መድረሱን አረጋግጧል። የሞጃና ወደራ ወረዳ አስተዳደር ምክር ቤት በደረሰው ድንገተኛ አደጋ የተሰማውን መሪር ሐዘን ገልጿል። አደጋው ከተከሰተበት ቅጽበት ጀምሮ የሞጃና ወደራ ወረዳ ዋና አስተዳዳሪ አቶ የማነ ብርሃን ተስፋን ጨምሮ የወረዳው አስተባባሪ አመራሮች እና የጸጥታ አካላት በስፍራው በአካል በመገኘት ነፍስ የማዳን ስራውን በበላይነት ሲያስተባብሩና ሁለንተናዊ ድጋፍ ሲያደርጉ ውለዋል።